ሰሙነ ሕማማት ማማተብ፣ ማዕድ መባረክ፣ መልክዓ መልካት መድገም ይቻላል አይቻልም? የምንጸልያቸውና የማንጸልያቸው ጸሎቶችስ አሉ ይሆን? በዚህች አጭር ቪዲዮ ሁሉንም ጠቅላላ አድርገን እናየዋለንና ሁላችሁም ለሁሉም ሰው እንዲዳረስ ኮፒ ሊንክ ለማድረግ ሞክሩ። እሺ፣ ማማተብ ይቻላል። ለምን ብትሉ አንድ ሰው ካላማተበ የአጋንንትን ውጊያ ድል መንሳት ስለማይችል ነው። ስለዚህ በግል ጸሎት አታማትብ አይባልም፣ አይከለከልም። ማዕድም በሚመገብ ሰዓት ጸሎት አድርጎ አማትቦ መመገብ ይችላል ማለት ነው። ከዚህ ጋር ተያይዞ የተከለከለው ለካህናት በብዙሃን ፊት ቡራኬ መስጠት፣ የሞተ መፍታትና መስቀል መሳለም ማሳለም ነው የተከለከለው። ይህም የተደነገገበት ምክንያት በማእሰረ ሰይጣን 5500 ዘመን ታስሮ የነበረውን የአዳምን ልጅ ለማጠየቅ ለማስታወስ ነው እንጂ በማዕድ ላይ አታማትቡ የሚል ሕግ አልተሰራም። ጸሎትን በተመለከተ የተከለከለ ጸሎት የለም። ጸሎት ሃይማኖትን በተመለከተ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ እስከሚለው ድረስ ከሰኞ እስከ ሐሙስ ድረስ አይጸለይም። ይህም የሆነው ታሪኩን ለማስታወስ ነው እንጂ ጸሎቱ የሚከለከል ሆኖ አይደለም። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ አይሁዳውያን መከሩ። ከሐሙስ እስከ ዓርብ መከራውን ተቀበለ። ዓርብ 6 ሰዓት ላይ ተሰቀለ እንላለን። ዓርብ ከ9 ሰዓት ጀምሮ ሞተ፣ ተቀበረ እንላለን። ተነሳ የምንለው ደግሞ ቅዳሜ ለእሁድ ሌሊት 6 ሰዓት ላይ ይሆናል ማለት ነው። መልክዓ መልኮች አለመደገማቸው ደግሞ ወደ ነገረ መስቀሉ ለማድላት ነው እንጂ ተከልክለው አይደለም። በዚህ ወቅት ከስግደቱና የሕማማቱን መከራ ከሚያሳስቡ መጽሐፎችን ከመጸለይና ከመስማት ጋር ተያይዞ ድርሳናትንና ገድላትን ለማንበብ ጊዜ ይጠፋል ከሚል ነው እንጂ የተከለከለ ድርሳንና ገድል የለም። ዓለም የዳነው በክርስቶስ ቤዛነት ነውና የክርስቶስን የሕማማት ነገር አይቼ አንብቤ ሰምቼ ጊዜ አለኝ የሚል ሰው ድርሳናትና ገድላትን ጸሎት ማድረግ ይችላል ማለት ነው። የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በሰሙነ ሕማማት ሳምንት ብዙ እንዳንበላ፣ ብዙ እንዳንጠጣ፣ እንዳንደሰት አዝዟል። እስከ ምሽቱ 1 ሰዓት እየጾምን በቆሎ ወይም ደግሞ ቂጣ በጨው እየበላን ጾሙን እንድናሳልፍ ታዝዘናል። ሰሙነ ሕማማት ይቅርታን፣ ምሕረትን የምናገኝበት ከጨለማ ወደ ብርሃን የምንወጣበት ስለሆነ በዚህ ሳምንት እጅግ በጣም እንድንተጋ አባቶቻችን አዝዘውናል። ከሰኞ እስከ ዓርብ ባለው 5 ቀን ውስጥ 6666 ስግደት እንሰግዳለን። በአንድ ላይ ካህናት ያዘዙንን እየተቀበልን የምንሰግዳቸው ስግደት ብዛታቸው በጌታችን የግርፋት መጠን ልክ 6666 ይሆናሉ። ይህንን እንግዲህ በ5 ያካፍሉት ወደ አንድ ሰው በቀን ማለትም ደግሞ ሰኞ ቀን ብቻ ማክሰኞ ቀን ብቻ እያልን ስናስለው ከ1300 በላይ ስግደት ይሰግዳል ማለት ነው። በዚህ በሰሙነ ሕማማት ሳምንት የሚነበበውን ግብረ ሕማማት ለመስማት ፍትሐ ነገሥት የ6 ወር ጎዳና ተጉዛችሁ ቢሆን ግብረ ሕማማት የሚባለው መጽሐፍ ንባብ እንዳያመልጣችሁ ብሎ አዝዟል። የ6 ወር ጎዳና በእግር ተጉዛችሁ ቢሆን ይሄ ግብረ ሕማማት የሚባለው ጸሎት ወይም ደግሞ ንባብ እንዳያመልጣችሁ ብሎ አዝዟል። ቤተ ክርስቲያን መሄድ የማይችሉ እህትና ወንድሞች፣ አረብ ሀገር፣ ውጭ ሀገር ያሉ እህትና ወንድሞች እንዴት መስገድ ይችላሉ ያልን እንደሆነ መዝገበ ጸሎት ላይ ሕማማተ መስቀል እና የሰሙነ ሕማማት ስርዓትና ስግደት የሚል መመሪያ አለ። በዛ መሰረት ያንን መዝገበ ጸሎት ይዘው መጽሐፉ ከሌላቸው ደግሞ አፕሊኬሽኑን አውርዳችሁ እዛ ላይ በሚያዘዘው መሰረት ለጊዜው መስገድ ትችላላችሁ። በዚህ በሰሙነ ሕማማት ሳምንት ከታወቁት መጽሐፍት ማለትም ከመዝሙረ ዳዊት፣ ከውዳሴ ማርያም እና ደግሞ ከነ መኃልየ ዘሰሎሞን ከነዚህ ውጪ ማግኘት ከቻልነ 3ቱ ደናግላን የደረሱት ድርሳነ ማህያዊ፣ ለሃ ማርያም የእናታችን የቅድስት ድንግል ማርያም ለቅሶ፣ ድርሳነ ፈያታዊ ዘይማን የሚባሉትን መጽሐፎች ብናነብ ስለ ሕማማት በደንብ አድርጎ ግልጽ ሊያደርግልን ይችላል። ሌላው ሰሙነ ሕማማት እያንዳንዳቸው ቀኖች ታላቅ ስያሜ ያላቸው። ከሰኞ እስከ ቅዳሜ ያሉትን ሳምንታት ስያሜ በሚቀጥለው ቪዲዮ እሰራላችኋለሁ። ለአሁን ግን የሰኞን ብቻ እነግራችኋለሁ። ሰኞ ቀን መርገመ በለስ ወይም ደግሞ አንጽሖተ ቤተ መቅደስ ትባላለች። በዚህ ቀን ጌታችን ከቢታንያ ሲወጣ ተራበ። ከርቀት ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ፍሬ አጣባት። ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ከአንቺ ምንም ፍሬ አይበላ ብሎ ረግሟታል። በለሲቱ የእኛ ምሳሌ ናት። ቅጠሏ ደግሞ የማተባችን የክርስትናችን ምሳሌ ነው። ክርስቲያኖቹ ነን፣ ማተብ አስረን ምግባር የሌለናለን። በለሲቱ ፍሬ እንደሌላት ሁሉ ክርስቲያኖቹ ነን፣ ምግባር የሌለን። ጸሎት የማንጸልይ፣ የማንሰግድ፣ ምጽዋት የማንመጸውት፣ አስራት በኩራት የማናወጣ። ስለዚህ በዚህ ሰዓት ያችን የበለስ ዛፍ እንደረገማት በእኛም ላይ በምግባር እጦት መከራ፣ በደል፣ ፍዳ እንዳይደርስብን በዚህ ቀን ጌታ ሆይ ይቅር በለኝ እያልን